ሰላም ጤና ይስጥልኝ። እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ በሀገራችን በተለይ በርበሬ ስናዘጋጅ የተለያዩ ወጦችን ለምሳሌ እንደ ሽሮ ያሉ ወጦችን ለማጣፈጥ እንዲሁም ለየት ላለ መዓዛው በሰፊው የምንጠቀምበትን ስለ በሶ ቢላ አስደናቂ የጤና ጥቅሞች በዝርዝር እንመለከታለን። ብዙዎቻችን በሶ ቢላን ለምግብ ማጣፈጫነት ብቻ የምንጠቀመው ተራ ቅጠል አድርገን ልናስበው እንችላለን። ነገር ግን ይህ መዓዛማ ቅጠል በውስጡ ካሉት ኃይለኛ አንቲኦክሲደንቶች፣ አስፈላጊ ቅባቶች እናም ደግሞ ማዕድናት የተነሳ ለጤናችን እውነተኛ መድኃኒት ነው። በተለይ ለአእምሮ መረጋጋት፣ ለደም ግፊት ቁጥጥር፣ ለቆዳ ጤናና በሽታ የመከላከል አቅምን ለማሳደግ ያለው ሚና በሳይንስ የተረጋገጠ ነው። በዚህ ቪዲዮ ውስጥ ስለ በሶ ቢላ ምንነትና ሳይንሳዊ ጥቅሞቹን እናም በቤት ውስጥ የምንጠቀምበትን አዘገጃጀት አንድ በአንድ በሰፊው የምናይ ይሆናል። ስለሆነም እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። መልካም ቆይታ። በሶ ቢላ በሳይንሳዊ ስሙ ኦሲመም ባሲሊከም በመባል የሚታወቅ ሲሆን ሚንት ወይንም የናና ዝርያ ከሆኑት የእጽዋት ቤተሰብ ውስጥ የሚመደብ መዓዛማ ቅጠል ነው። በዓለም ዙሪያ የተለያዩ የበሶ ቢላ ዝርያዎች ያሉ ሲሆን በሀገራችን ኢትዮጵያ በብዛት የምንጠቀመውና ለየት ያለ ጠንከር ያለ መዓዛ ያለው ዝርያ የሀበሻ በሶ ቢላ በመባል ይታወቃል። በሶ ቢላን ለጤና እጅግ አስፈላጊ የሚያደርገው በውስጡ የያዛቸው ልዩ የተፈጥሮ ውህዶች ናቸው። በሶ ቢላ እንደ ኢጁኖል፣ ሊናኖል እናም ሲቴኔኖል የተባሉ እጅግ ኃይለኛ ተለዋዋጭ የተፈጥሮ ዘይቶችን ይዟል። እነዚህ ዘይቶች በሰውነታችን ውስጥ ባክቴሪያዎችንና ፈንገሶችን የመዋጋት ከፍተኛ አቅም አላቸው። በተጨማሪም በሶ ቢላ በውስጡ የቫይታሚን ኬ፣ የቫይታሚን ኤ፣ የአይረን ማዕድንና ካልሽየም ድንቅ ምንጭ በመሆኑ ለሰውነታችን ሁለንተናዊ ጥንካሬን ይሰጣል። እንግዲህ ይህንን እጅግ የበለጸገ የተፈጥሮ ቅጠል በዕለታዊ ህይወታችን ውስጥ በአግባቡ ስንጠቀም በሰውነታችን ላይ ምን አይነት አስደናቂ የጤና ለውጥን እንደሚያመጣ አሁን 10ሩን ዋና ዋና ጥቅሞች አንድ በአንድ በሰፊውና በዝርዝር እንመልከት። አንደኛ፣ ጭንቀትን፣ ድብርትንና አእምሮአዊ ውጥረትን ይቀንሳል። የመጀመሪያውና በሶ ቢላን እጅግ ልዩ የሚያደርገው ጥቅሙ ለአእምሮ ጤናችን የሚሰጠው እፎይታ ነው። በሶ ቢላ በሳይንሱ አዳፕቶጂን ተብለው ከሚመደቡ እጽዋቶች አንዱ ነው። አዳፕቶጂን ማለት ሰውነታችን በአእምሮም ሆነ በአካላዊ ሁኔታ የሚመጡ ጫናዎችንና ጭንቀቶችን በተፈጥሮ መንገድ እንዲቋቋም የሚረዳ ውህድ ማለት ነው። በሶ ቢላ በሰውነታችን ውስጥ የጭንቀት ሆርሞን በመባል የሚታወቀውን የኮርቲሶል መጠን እንዲቀንስ ያደርጋል። የሆርሞኑ መጠን ሲስተካከል ደግሞ አእምሯችን እንዲረጋጋ፣ የድብርት ስሜት እንዲጠፋና እንቅልፍ በአግባቡ እንድንተኛ ያደርጋል። ሁለተኛ፣ ኃይለኛ የጸረ ባክቴሪያና ጸረ ተዋሲያን አቅም አለው። በበሶ ቢላ ውስጥ የሚገኙት እንደ ኢጁኖልና ሊናኖል ያሉ ዘይቶች በተለያዩ የላቦራቶሪ ጥናቶች እንደተረጋገጠው ዘመናዊ መድኃኒቶችን እንኳን የተላመዱ ባክቴሪያዎችን ሳይቀር የመግደል አቅም አላቸው። ይህ ቅጠል በተለይ ከምግብ መበላሸት ጋር ተያይዘው የሚመጡ እንደ ኢኮላይና ሊስትሪያ ያሉ አደገኛ ባክቴሪያዎች በአንጀታችን ውስጥ እንዳይራቡ ስለሚከላከል የምግብ መመረዝና የሆድ ኢንፌክሽንን በተፈጥሮ መንገድ ይከላከላል። ሶስተኛ፣ የልብና የደም ቧንቧ ጤናን ይጠብቃል። በበሶ ቢላ ውስጥ የሚገኘው ከፍተኛ ኢጁኖል ውህድ በደም ቧንቧዎች ውስጥ የካልሽየም መተላለፊያ መንገዶችን በመክታት ልክ እንደ ዘመናዊ የደም ግፊት መድኃኒቶች ይሰራል። ይህም ሂደት የደም ቧንቧዎች እንዲዝናኑና የደም ዝውውር እንዲስተካከል ስለሚያደርግ የደም ግፊትን ይቀንሳል። በተጨማሪም በሶ ቢላ በውስጡ ባሉት አንቲኦክሲደንቶች አማካኝነት መጥፎ ኮሌስትሮል በደም ቧንቧ ግድግዳዎች ላይ ተከማችቶ ልብን እንዳያጨናንቅና የልብ ህመም እንዳይዳርገን ይከላከላል። አራተኛ፣ የደም ስኳር መጠንን በተፈጥሮ መንገድ ያስተካክላል። በሶ ቢላ በውስጡ ባሉ ልዩ እጽዋት ተኮር ውህዶች አማካኝነት በጉበታችን ውስጥ የተከማቸ ስኳር ወደ ደም የመለቀቅ ሂደትን ይገታል። ይህም ደግሞ ከምግብ በኋላ በደማችን ውስጥ ያለው የግሉኮስ መጠን በድንገት ከፍ እንዳይል ያደርጋል። በተጨማሪም የሰውነታችን ሴሎች ኢንሱሊንን በአግባቡ እንዲጠቀሙ ስለሚያግዝ በተለይ ለአይነት 2 የስኳር በሽታ ተጋላጭ የሆኑ ወይንም በበሽታው የተያዙ ሰዎች የደም ስኳራቸውን በጤናማ መስመር ላይ እንዲያቆዩ ትልቅ ድጋፍን ይሰጣል። አምስተኛ፣ ስር የሰደደ የሰውነት እብጠትና የቁስል ህመምን ያጠፋል። በበሶ ቢላ ውስጥ የሚገኙት እንደ ኢጁኖል ያሉ አስፈላጊ ዘይቶች በሰውነታችን ውስጥ እብጠትና የመቁሰል ስሜትን የሚቀሰቅሱትን ሳይክሎ ኦክሲጂኔዝ የተባሉ ኤንዛይሞችን የማገድ ልዩ ተፈጥሯዊ ብቃት አላቸው። ይህም አሰራር ልክ እንደ ዘመናዊው የህመም ማስታገሻ መድኃኒት ማለትም እንደ አስፕሪን ወይንም ኢቡፕሮፊን አይነት ተግባር አለው። በመሆኑም አዘውትረው በሶ ቢላን በምግባቸው ውስጥ የሚጠቀሙ ሰዎች
እንደ ቁርጥማት፣ የአጥንት መገጣጠሚያ ህመምና የጡንቻ መጨምደድ ችግሮችን በተፈጥሮ መንገድ ማስታገስ ይችላሉ። ስድስተኛ የቆዳ ጤናን ይጠብቃል። በሶቢላ በውስጡ ባለው ጠንካራ ጸረ ባክቴሪያና የጸረ ፈንገስ ባህሪ የተነሳ በቆዳ ላይ የሚወጡ የባክቴሪያ ኢንፌክሽኖችን ያጠፋል። በተለይም በፊታችን ላይ ለሚወጣው ከባድ ብጉር ምክንያት የሆነውን ባክቴሪያ ሙሉ በሙሉ የመግደል አቅም አለው። የበሶቢላ ቅጠል ጭማቂን ወይንም ዘይቱን በቆዳ ላይ መጠቀም የቆዳ ቀዳዳዎችን ከተከማቹ ቆሻሻና ስብ ስለሚያጸዳ ሁልጊዜ ንጹህ፣ ለስላሳና ከተለያዩ ማሳከኮች የጸዳ እንዲሆን ያደርገዋል ማለት ነው። ሰባተኛ የሆድ ዕቃና የጨጓራ ጤናን ያሻሽላል። ሰባተኛው ጥቅሙ በሶቢላ ለምግብ መፈጨት ስርዓታችን የሚሰጠው ልዩ እፎይታ ነው። በሶቢላ በሆዳችን ውስጥ ጤናማ የፒኤች መጠን እንዲኖር በማድረግ የጨጓራ አሲድ መብዛትን በተፈጥሮ መንገድ ያስታግሳል። በተጨማሪም በውስጡ ያሉት ዘይቶች በአንጀት ውስጥ የሚፈጠሩ ጋዞችና ቁርጠትን በፍጥነት ያጠፋሉ። በትልቁ አንጀት ውስጥ ያሉ መልካም ባክቴሪያዎችን በማበረታታትም የምግብ መፈጨት ሂደቱ የተስተካከለ እንዲሆንና የሆድ መነፋት ስሜት እንዲጠፋ ያደርጋል። ስምንተኛ የካንሰር ሴሎችን እድገት ይከላከላል። ሳይንሳዊ ጥናቶች እንደሚያረጋግጡት በሶቢላ በውስጡ አፒጂንንና ካርኖኒሶል የተባሉ ልዩ ጸረ ካንሰር ውህዶችን ይዟል። እነዚህም ውህዶች በሰውነታችን ውስጥ የካንሰር ሴሎች እንዳይፈጠሩ ከተፈጠሩም ፍጥነታቸውን እንዲቀንሱና የራሳቸውን የደም ቧንቧ ዘርግተው ወደ ጤንነት እንዲያድጉ የማገድ ከፍተኛ ተፈጥሯዊ አቅም አላቸው። በተለይ ለቆዳ ለጉበትና ለሳምባ ካንሰር ተጋላጭነትን ለመቀነስ ትልቅ እገዛ ያደርጋል። ዘጠነኛ ጉበትን ከተከማቹ መርዞች ያጸዳል። ጉበታችን በሰውነታችን ውስጥ ያሉ መርዛማ ኬሚካሎችና ስቦችን የማጣራት ከባድ ኃላፊነት አለበት። በሶቢላ በውስጡ ባሉ ከፍተኛ አንቲኦክሲደንቶች አማካኝነት በጉበት ውስጥ የሚመረቱትንና ሴሎችን የሚያቆስሉትን ፍሪ ራዲካልስን ያጠፋል። ይህም በጉበት ላይ የሚፈጠርን ከባድ ጫና በመቀነስ ጉበታችን ራሱን በራሱ እንዲያድስና በውስጡ የተከማቹ መርዞችን ጠራርጎ እንዲያስወግድ ከፍተኛ እገዛ ያደርጋል። አስረኛ መጥፎ የአፍ ጠረንና ባክቴሪያን በአንድ ያጠፋል። በሶቢላ በውስጡ ባለው ጠንካራ መዓዛና ጸረ ባክቴሪያ ባህሪው የተነሳ በአፍ ውስጥ የሚፈጠሩና ለድድ መድማት፣ ለጥርስ መቦርቦር እንዲሁም ለመጥፎ የአፍ ጠረን ምክንያት የሆኑ ባክቴሪያዎችን ሙሉ በሙሉ ያጠፋቸዋል። ፍሬሽ የሆኑ የበሶቢላ ቅጠሎችን ለአንድ ደቂቃ ያክል አኝኮ መዋጥ በአፍ ውስጥ የሚገኙትን ተዋሲያን ከመግደሉም በላይ ቀኑ ሙሉ የሚቆይ ደስ የሚልና ፍሬሽ የሆነ የአፍ ጠረን እንዲኖር ያደርጋል ማለት ነው። ስለዚህ ይህ የማይታመን ቅጠል እነዚህን አስደናቂ 10 የጤና ጥቅሞችን ሰጪ ነው ማለት ነው። አሁን ደግሞ በሶቢላን እንዴት መጠቀም እንደምንችል እንመለከታለን። አንደኛው በሶቢላን የምንጠቀምበት መንገድ የበሶቢላ ሻይን በማዘጋጀት ነው። ይህ ዘዴ በተለይ ለአእምሮ መረጋጋት፣ ጭንቀትን ለመቀነስ፣ ለጨጓራ ሰላምና ለደም ስኳር ቁጥጥር ከሁሉ የተሻለውና ቀላሉ መንገድ ነው። ለማዘጋጀት ከ8 እስከ 10 የሚሆኑ እርጥብ አረንጓዴ የበሶቢላ ቅጠሎችን በንጹህ ውሃ በደንብ እናጥባለን። ከዛም በአንድ ትንሽ ማንቆርቆሪያ ውስጥ በአንድ ብርጭቆ ንጹህ ውሃ አፍልተን እሳቱን ካጠፋነው በኋላ የበሶቢላ ቅጠሎቹን የፈላ ውሃ ውስጥ እንጨምረዋለን። ከዛ በኋላ እቃውን ከድነው ከ5 እስከ 7 ደቂቃ ያክል በደንብ እንዲዘፈዘፍ ወይም ደግሞ በሶቢላው በውሃው እንዲበላ እናደርገዋለን ማለት ነው። ቅጠሉን ሳትቀቅሉት በፈላ ውሃ ውስጥ ዘፍዝፋችሁት ማቆየት በውስጡ ያሉት ውህዶች የሕክምና ዘይቶቹ በእንፋሎት እንዳይበኑ ይረዳችኋል ማለት ነው። አንድ ላይ በሶቢላውን ከውሃው ጋር ማፍላት የለባችሁም። ለምን ከተባለ የውሃው ፍላት ማለት ነው በትነት አማካኝነት የበሶቢላ ውስጥ የሚገኙት ንጥረ ነገሮች በትነት እንዲጠፉ ያደርጋቸዋል ማለት ነው። ለዚህ ነው ውሃውን ካፈላችሁት በኋላ በሶቢላውን በኋላ ላይ እሳቱን ካጠፋችሁ በኋላ መጨመር ያለባችሁ ማለት ነው። በስተመጨረሻም አጥላችሁት ፈሳሹን ለብ አድርጋችሁት እንደገና መጠጣት ነው። ለጣዕም ጥቂት ማር ወይንም የሎሚ ጭማቂን ጨምራችሁ መጠጣት ትችላላችሁ። ሁለተኛው ደግሞ ለቆዳ ውበትና ለብጉር ማጥፊያነት የምንጠቀምበት ዘዴ ነው። አንድ እጅ ሙሉ እርጥብ የበሶቢላ ቅጠሎችን ከጥቂት ንጹህ ውሃ ጋር በብሌንደር ወይም ደግሞ በመፍጫ በደንብ እንፈጨዋለን። ከዚያም የወጣውን አረንጓዴ ጭማቂ በባክቴሪያ ወይም ደግሞ በብጉር የተጠቃ ፊትና ቆዳ ላይ እንቀበዋለን። ለ15 እና 20 ደቂቃ ያክል አቆይቶ በቀዝቃዛ ውሃ መታጠብ ነው። በሳምንት 3 ጊዜ ይህንን ማድረግ ብጉርንና የቆዳ መቅላትን በፍጥነት ያጠፋዋል። ሶስተኛው መንገድ በምግብ አዘጋጀታችን ላይ በትክክል መጠቀም ነው። ሁላችንም በሶቢላን የምንጠቀምበት መንገድ ማለት ነው። በሀገራችን በሶቢላን አድርቀንና ፈጭተነው ለቅቤ ማንጠሪያነት፣ ለሽሮ ወይንም ለበርበሬ ማጣፈጫነት ልንጠቀመው እንችላለን። ይህ በጣም ምርጥ ባህላዊ ልማድ ነው።
ሆኖም ግን ለየት ያለውና የጸረ ባክቴሪያ ጥቅሙን ለማግኘት ግን እርጥብ ቅጠሉንም ብትጠቀሙት ተመራጭነት አለው። ያ ማለት እርጥብ የበሶቢላ ቅጠልን ወጥ ውስጥ ማለት ነው በመጨመር መጠቀም ማለት ነው። ነገር ግን ወጥ ውስጥ የበሶቢላ ቅጠልን ስትጨምሩ ከወጡ ጋር አብሮ ማብሰል ሳይሆን ወጡን ልታወጡት ስትሉ በስተመጨረሻ ላይ ልክ እንደ ነጭ ሽንኩርት መጨመር ማለት ነው። በዚህ መልኩ በሶቢላን በምናዘጋጃቸው ወይም ደግሞ በምንሰራቸው ወጦች ውስጥ እየጨመርን መጠቀም እንችላለን ማለት ነው። በአጠቃላይ በነገርኳችሁ በእነዚህ 3 መንገዶች የበሶቢላ ቅጠልን በመጠቀም ጥቅሙን ማግኘት ይኖርብናል ማለት ነው። በአጠቃላይ በየቀኑ በኩሽናችን ውስጥ ለቅቤ ማንጠሪያም ሆነ ለተለያዩ ምግቦች ማጣፈጫነት የምንጠቀመው ይህ ድንቅ ቅጠል በሶቢላ በጥንቃቄና በአግባቡ ከተጠቀምንበት እጅግ በጣም ጠቃሚ የሆኑ የጤና ጥቅሞችን ይለግሰናል። አእምሯዊ ውጥረትና ጭንቀትን ከመቀነስ ጀምሮ የልብን ጤና ለመጠበቅ፣ የደም ስኳርን ለማስተካከል፣ የቆዳ ውበትን ለመጠበቅ በሶቢላ ተወዳዳሪ የሌለው የተፈጥሮ ስጦታ ነው። ስለዚህ እናንተም ይህንን ቅጠል በትክክል እየተጠቀማችሁ እነዚህን አስገራሚ የጤና ጥቅሞችን ማግኘት ይኖርባችኋል ማለት ነው። ለዛሬ ያዘጋጀሁላችሁ የጤና መረጃ ይህን ይመስል ነበር። ቪዲዮ እንደጠቀማችሁና እንዳስተማራችሁ ግምቴ ነው። ታዲያም ላይክ እና እንዲሁም ደግሞ ሼር ማድረጋችሁን አትርሱ። በቀጣይ ደግሞ በሌላ አስተማሪ በሆነ ቪዲዮ የምንገናኝ ይሆናል። እስከዛው በጤና ቆዩልኝ። ቸር ሰንብቱ።